ሰላም ሰላም ኢትዮጵያን ኤርትራን ባለም ዙሪያ ያላችሁ ሰላማችሁ ብዝት ይበል። ዛሬ ስለ ክብርና በውስጣችን ስላለው ጥንካሬ ትንሽ ማለት እፈልጋለሁ። ከኔ ጋር አብራችሁን ቆዩ በትዕግስት። ክብር የመልካም ስነ ምግባር መሰረት ነው። ሌሎች እርሶ ልክ ሊያዙ እንደሚፈልጉት አድርገው መያዝ ማለት ነው። በቤቶ፣ በትምህርት ቤቶ፣ በስራ ቦታ ክብር ማሳየት ጠንካራ ግንኙነቶችን ለመገንባት ይረዳል። በጨዋነት መናገር፣ ሌሎች ሲናገሩ ማዳመጥና ንግግርን አለማቋረጥ መቆጠብ ያስፈልጋል። ክብር የተለያዩ አመለካከቶችና ባህሎችን ማገናዘብ ያጠቃልላል። ቀላል የሆነውን ይቅርታ ወይም አመሰግናለሁ የሚለው ቃል ለሌሎች ዋጋ እንደሰጡ ያሳያል። የግል ነፃነት፣ ቦታን ማክበር፣ በሰዓት መገኘትና ቃልን መጠበቅ እንዲሁ አስፈላጊ ናቸው። በኢንተርኔት ላይ ክብር ማለት መልካም ቃላትን መጠቀም ነው። ካሉታዊ አስተያየቶች መቆጠብ። እኛም ሰዎችን ስናከብር እነሱን በምላሹ ያከብሩናል። ባንተ ውስጥ ያለው ጥንካሬ፣ በውስጥ ጠንካራ ኃይል አለ። አስቸጋሪ ጊዜያትን ስትጋፈጥ ይረዳሃል። አንዳንድ ጊዜ ደካማነት ወይም ፍርሃት ሊሰማ ይችላል። ነገር ግን የውስጥ ጥንካሬ ሁል ጊዜ አለ። በራስ ማመን ብቻ ነው የሚያስፈልግ። እንደገና ስትሞክር የበለጠ ጠንካራ ትሆናለህ። አንዳንድ ትንሽ እርምጃዎች ትልቅ ለውጥ ያመጣሉ። ነገሮች አስቸጋሪ ሲሆኑ ተስፋ አትቁረጥ። አስቸጋሪ ጊዜያት እንድታድግና እንድትማር ይረዳሃል። ካሰብከውም በላይ ጠንካራ ነህ። ረጋ በልና በአዎንታዊ መልኩ አስብ። አይምሮ በጣም ኃይለኛና ጥሩ ሐሳቦችን የበለጠ ጥንካሬ ሊሰጥህ ይችላል። በየቀኑ ወደፊት መጓዝ ቀጥል። ከስህተቶች ተማር፣ ራስህን አሻሽል፣ ታጋሽ ሁንና በሂደቱ እመን። በድፍረት ብዙ ችግሮችን መፍታት ትችላለህ። ከወደቅ በኋላ ሁል ጊዜ ተነሳ። ጥንካሬ ወደ ስኬት ይመራሃል። ጥንካሬ ባንተ ውስጥ አለ። ጥንካሬ ባንተ ውስጥ አለ።